ከመልበሳቸው ጋር ምናልባትም ጀነትን አይደለም የጀነትን ሽታ አታገኙም የተባሉ ሴቶች እንዳሉ ታውቃለህ? አሰላሙ አለይኩም። ኒቃብ ከመልበሳቸው ጋር ጀነት አይደለም የጀነትን ሽታ አያገኙም የተባሉ ሴቶችን ስራ የሚሰሩ ሴቶች እንዳሉ ሰምተሃል ወይ ታውቃለህ? አዎ ወላሂ ይህንን መልእክት ሶሻል ሚዲያ ላይ ለወጣችዋ ኒቃብ ለምትለብሰዋ እህት ያድርስልኝ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲንፋኒ ሚን አህሊ ናሪ ለም አራሁም አሉ። ሁለት አይነት ሴቶች አሉ እኔም ማላያቸው። ከነዛ መካከል አንዱ ካሲያቱን ዓሪያት ማኢላቱን ሙሚላት ብሎ አላህ መልእክተኛ ተናገሩ። ለብሰው ያለበሱ የተራቆቱ ወንዶችን ለማማለል የሚሞክሩ ለማማለል የሚጣጣሩ የሆኑ ሴቶች ናቸው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። ለማማለል የሚጣጣሩ ማለት ሁሉንም አይነት የማማለል ዘርፎችን የሚያካትት የሚመለከት የሆነ ቃል ነው በዑለማዎች አፈሳሰር። ስለዚህ ሶሻል ሚዲያ ላይ ወጣ ኒቃብ ከመልበሷ ጋር ሁለት መዳፎቿን ከፍታ አይኖቿን እያጎረጠረጠች ምናልባትም አይኖቿን ተኩላ ቀሚሷን እያሽከረከረች ያዙ ይልቀቁኝ እያለች የፊት የኋላ ቅርጿን እያሳየች የምትንቀሳቀስ ቪዲዮ የምትለቅ ሴት ይሄ ሐዲስ በቀጥታ ይመለከታታል። እህቴ ይሄ አይነት ችግር ይሄ አይነት ክፍተት ያለብሽ እህቴ ሆይ ቆም ብለሽ ልታስቢ ይገባል። አንቺ ይሄን ቪዲዮ ከመቅረጽሽ እኛ የምንመለከትሽ ምንድነው የምንጠቀመው? አንቺ ይሄን ቪዲዮ በመቅረጽሽ ምንድነው የምትጠቀሚው? አቅልሽ ልታሰሩ ይገባል። ይሄ መይል ብቻ ነው፣ ምንም አይነት ጥቅም የሌለው። ካንቺ አንድ ዕውቀት ምን ይዘው ነገር የለም። አንቺ ከኛ የምታገኘው አንድ አጅር የለም፣ ወንጀል ነው እኛም አንቺ የምንሸምተውና እህቴ ነቃለት ይገባሻል። ትዳር ፍለጋ ከሆነ የወጣሽው ወላሂ አቅልና ዲን ያላቸው በጣም በርካታ ወንዶችን አውቃለሁ። ሶሻል ሚዲያ ላይ ወጣ ምትላላጥ ምትጋጋጥን ሴት ለትዳር አይፈልጉም። ይሄ አቅልሽም ያውቀዋል። ምትወጭበት ምክንያት ምንድነው? ወላሂ ቀደምቶች ሐያ ሕሽማ የሚባል ነገር ነበራቸው። ፋጢማ ቢንቱ ሙሐመድ ሰለላሁ ዐለይሂ ወሰለም መሞቻዋ በቀረበ ጊዜ የሴቶች ከፈን ለብሳ የሴትነት ቅርጿ መታየቱ አሳስቧት አስማ ቢንቱ ዑመይስ የምትባልን ሴት ጠይቃታለች። ምን ይሻላል? እኔ እኮ ሴቶች በዚህ መልክ ከፈናቸው ላይ ሆኖ ቅርጻቸው መታየቱ እኮ ያሳስበኛል ብላ ስትላት እኔ ግን ሐበሻ በሄድኩበት ጊዜ ያየሁት ነገር አለ ብላ አስማ ነገረቻት። በሳጥን መልክ ተሰርቶ ሰውየው ሳጥን ውስጥ ተከቶ እስከ ቀብር ድረስ ይወሰዳል ሐበሻ ላይ እንደዛ አይቻለሁ ብላ ነግራት በኢስላም ታሪክ የመጀመሪያዋ ሳጥን ተሰርቶላት ጀናዛው የተሸኘች ሴት ፋጢማ ሆናለች። ለምን ካልሽኝ ቅርጿ እንዳይታይ። ከሞተች በኋላ ተመልከች። ከሞተች በኋላ ማን ይጠይቃታል? አላህ ወንጀለኛ ይላት እንዴ? አይላትም። ከመሆኑም ጋር ከሞተች በኋላ የቅርጿ መታየት አሳስቧት ከሞተች በኋላ ያለው አላሁ አክበር ሳጥን እንዲሰራላት ተደርጎላታል። አንቺ እስከሱ አንጻር የት ነው ያለሽው እህቴ? ነቃ ብትይ ይበጅሻል፣ ነቃ ብትይ ይበጅሻል ወላሂ ወቢል